እንደ ኦርደራችን ሊስት ምን ያህል እቃዎችን መግዛት እንደምንችል ማውጣት እንደምንችል አሳየኝ ብላችሁኝ ነበረ። አጠቃላይ እንግዲህ ይሄንን ኦርደር ተቀብላችሁ ምን ያህል ሪቫን፣ ምን ያህል ግሉ ስቲክ፣ ምን ያህል ፔፐር ደግሞ እገዛለሁ የሚለውን የምታውቁበት ሜተድ እንደዚህ ነው ማለት ነው። ሃይ ሰላም የሃቫር ቤተሰቦች እንዴት ናችሁ? በብዙዎቻችሁ ጥያቄ መሰረት እንደ ኦርደራችን ሊስት ምን ያህል እቃዎችን መግዛት እንደምንችል ማውጣት እንደምንችል አሳየኝ ብላችሁኝ ነበረ። ዛሬ እሱን ላሳያችሁ ነው የመጣሁት። ቀጥታ ወደ ቪዲዮ እንግባ። አሁን ጊዜ ለመቆጠብ ብዬ ኦልሬዲ ሰርቼውን የመጣሁት በትክክል ተከታተሉኝ ማለት ነው። ኦርደር የተደረግነው ምንድን ነው? 3 ኦርደሮች አሉን። 3 ኦርደሮች አሉን። ከነዛ ኦርደሮች ውስጥ አንደኛው ባለ 18 ፍሬ አበባ ሆኖ ቀይ ሆኖ ዋን ባይ ዋን ስሪት ነው። ታውቃላችሁ አበባ ስራ ላይ እንግዲህ ዋን ባይ ዋን የሚባልና ሮሊንግ የሚባል አሰራር ሜተድ እንዳለ አይ ቲንክ ማታውቁ ካላችሁ እኛው እዚህ ዩቲዩብ ላይ ቪዲዮ ለቀናል። እሱን ቼክ አድርጉ። ታይፕስ ኦፍ ሪባን ፍላወር ብለን ማለት ነው። ስለዚህ አንደኛው ትዕዛዛችን ምንድነው? አንድ ባለ 18 ፍሬ አበባ ቀይ ነው፣ ዋን ባይ ዋን ሜትር ነው። ሁለተኛው ኦርደራችን ደግሞ 2 ባለ 7 ፍሬ አንድ ቀይና አንድ ፒንክ ነው። እሱም ሮሊንግ ነው፣ ሮሊንግ ሜተድ ማለት ነው። ሶስተኛው ደግሞ 3 ባለ 3 ፍሬ አበባ አንድ ሬድ እና ደግሞ 2 ፒንክ ነው የታዘዝ ነው። ስለዚህ ይሄንንም በሮሊንግ ሜተድ ነው የምንሰራው። እኔ ብዙ ጊዜ የሪቫን አበባ የምሰራው በ2.5 ሳንቲም ነው። 2.5 ሳንቲም ሪቫን ነው። እነዚህ 2.5 ሳንቲም ሪቫን ዋን ባይ ዋን ሜተድ፣ ሮሊንግ ሜተድ ምን እንደሆነ የማታውቁ ሰዎች የኔን ቪዲዮ በደንብ ማየት አለባችሁ ማለት ነው። ውስጥ ገብታችሁ ብዙ በቃ ለጀማሪዎች የሚሆኑ ቲፖችንም የሪቫን አበባ ማቴሪያል ምን እንደሆነ የለቀኳቸው ቪዲዮዎች አሉ። እነሱን ገብታችሁ ቼክ አድርጉ። አሁን ዛሬ ማሳያችሁ ባለ 2.5 ሳንቲም ስንት ሮሊንግ ስንሰራ ስንት እንደሚያወጣልን፣ አንድ ዋን ባይ ዋን ስንሰራ ደግሞ ስንት እንደሚያወጣልን ላሳያችሁ። አንድ ባለ 2.5 ሳንቲም ሪቫን በሮሊንግ ሜተድ ከሰራ ነው። ያው ብዙ ጊዜ እኔ ሮሊንግ ሜተድ የምጠቀመው 25 ፔታል ነው፣ 25 ቅጠል ነው የምጠቀመው ማለት ነው። ዋን ባይ ዋን ከሆነ ደግሞ 16ም 17ም እጠቀማለሁ። ስለዚህ 17 ብለን እንያዘው። 17 ፔታል እጠቀማለሁ። በ25 ፔታል ተጠቅሜ ከ10 እስከ 12 አበባ ድረስ ሊያወጣልኝ ይችላል። አቬሬጅ እንያዝና 11 ፍሬ አበባ ያወጣል ብለን እናስብ። ዋን ባይ ዋን ሜተድ ደግሞ ማለት አንድ በአንድ ግሉ እያስነካ የምንለጥፈው ነው። እሱ ደግሞ ከሆነ ከ15 በ17 ፔታል ከ15 እስከ 18 ፍሬ አበባ ድረስ ሊያወጣልን ይችላል። ስለዚህ አቬሬጅሊ እናንተ 16ም 17ም ብላችሁ ትችላላችሁ፣ ግን የጨመረውን ከምንይዝ 16 ፍሬ አበባ ብለን እንያዘው። ስለዚህ ባለ 2.5 ሳንቲም በሮሊንግ ከሰራ ነው በ25 ፔታል 11 ፍሬ ያወጣልናል። 2.5 ሳንቲም ሪባን በዋን ባይ ዋን ሜተድ ከሰራ ነው በ17 ፔታል 16 ፍሬ አበባ ያወጣልናል ማለት ነው። ይሄ በጣም ወሳኝና ልታውቁት የሚገባ ነገር ነው፣ ዋጋ ለማውጣት ማለት ነው። ብዙዎቻችሁ በ3 ሳንቲም ተጠቀሙ ትችላላችሁ፣ በ4 ሳንቲም ተጠቀሙ ትችላላችሁ። እኔ ብዙ ጊዜ 3 እና 4 ስለማልጠቀም ዝም ብላችሁ እናንተ 3 ከሆነ እዚህ ላይ 11 ፍሬ የሚለው ላይ ዝም ብላችሁ 3 ወይ 4 ሳንቲም የሚለው ላይም ደግሞ 5-6 አበባ ጨምሩበት። ግን እርግጠኛ አይደለሁኝም፣ እሱ የምታውቁት እየሰራችሁ ስትመጡ ነው ማለት ነው። ስለዚህ ደግሞ ሌላ ደግሞ የሚያስፈልገን ምንድነው? ባምቦ ስኪወር ነው። እነዚህ ማቴሪያሎች ምን እንደሆነ ማታውቁ ካላችሁ እዚህ ጋር ፒ በማድረግላችሁ ቪዲዮ ገብታችሁ እዩ። የሪቫን አበባ ማቴሪያል የሚያስፈልጉን ምንድናቸው የሚሉትን ቪዲዮ ሰርቻለሁ። ስለዚህ አንድ ባምቦ ውስጡ 100 ፍሬ አለ እና አንድ ባምቦ ስኪወር በተለያየ አይነት ኢንች አለ ቁመታቸው ማለት ነው። ባለ 6 ኢንች አለ፣ ባለ 8 ኢንች አለ፣ ባለ 10 አለ፣ ባለ 12 ኢንች አለ። ይሄ እንደ ብራችሁና እንደምትሰሩት እንደናንተ ፍላጎት ነው። ወደ አንደኛው ኦርደራችን እንግባ። አንድ ባለ 18 ፍሬ ሬድ ነው፣ ዋን ባይ ዋን ሜተድ ነው
ይታለ 1 by 1 ሜተድ። ስለዚህ 1 by 1 ሜተድ ከሆነ ስንት ፍሬ ብለን እንይዛለን? 16 ፍሬ ብለን እንይዛለን ማለት ነው። ስለዚህ አንድ ሪቫን 16 ፍሬ አበባ ያወጣል ካልን 2 አበባ ይቀራቸዋል ማለት ነው ለ18 ፍሬ አበባ ለ18 ፍሬ አበባ። ስለዚህ እዚህ ጋር ብቻ ስንት ቀረ? አንድ ሪቫን ሆነ። አንድ ሪቫን እና ተጨማሪ የሆነ ያለ ሪቫን ያስፈልጋቸዋል። ስለዚህ አንድና ቢያንስ 2 አበባ እንዲያወጣላችሁ ሩብ ሪቫን ያስፈልጋቸዋል። ስለዚህ አንድ ከሩብ ከመጣ ያው እንደዛ መግዛት ስለማይቻል አጠጋግታችሁ 2 ቀይ አበባ ያስፈልጋቸዋል ማለት ነው ይሄንን ኦርደር ለመስራት። ሌላው ደግሞ ፔፐር እኔ ብዙ ጊዜ ባለ 18 ፍሬ አበባ ሲሰራ 3 ፔፐር ነው የምጠቀመው። ሌላው እዚህ ጋር ደግሞ መመክራችሁ ነገር ምንድነው ፔፐር ስትገዙ ኦድ ቁጥሮችን ተጠቅማችሁ ግዙ። 3 6 9 12 እያደረጋችሁ አንድ አትግዙ፣ 2 አትግዙ። ወይ አጥራችኋል ወይ ደግሞ ተቆራርጦ ዌስቴጅ ሆኖ ይቀመጥባችኋል። ስለዚህ ትንሽ ፔፐር ከገዛው እኔ 3 ነው የምገዛው። ከ3 ቀጥሎ ስንት ትገዛለሽ ካላችሁ 6 ፔፐር ነው የምገዛው። ስለዚህ ብዙ ጊዜ ባለ 18 ፍሬ 1 by 1ም ሮሊንግን ብሰራ 3 ፔፐር ነው የምጠቀመው። ስለዚህ 3 ፔፐር ብዬ ያስኩኝ። ባምቦ ስኪወር ደግሞ 18 ፍሬ ያው 18 ፍሬ አይደለ 18 ፍሬ ነው የሚያስፈልገኝ ባምቦ ስኪወር ማለት ነው። ስለዚህ ወደ ግሉ ስቲክ ደግሞ ስንሄድ እኔ ብዙ ጊዜ ትንሿን ግሉ ነው የምጠቀመው። ስለዚህ ትንሿ ግሉ ግን የራሷ የሆነ ግሉ ስቲክ አላት። እሷ ግሉ ስቲክ ባይዞ ቶሎ ነው የምታልቀውና 18 ፍሬ አበባ በ1 by 1 እስከነ ፔፐሩ 5 ግሉ ስቲክ ሰርቼ ጨርሳለሁ ቢካሰብኩኝ። ብዙ ጊዜ ግሉ ስቲክ ጨመር አድርጌ ነው ማስበው። እዚህ ጋር 6 ላለሁኝ። ይሄ ግን ጋይስ ምነግራችሁ ነገር ምንድነው በኔ ካፓሲቲ በኔ ስራ ችሎታ ነው ያወጣሁት ያለሁት። እናንተ ግሉ ስቲክ አጠቃቀም ላይ ብዙም ካልሆናችሁ 7 8 ማርጋችሁ እዚህ ጋር ብታስቀምጡ ጥሩ ነው። ስለዚህ 6 ፍሬ ብዬ ያስኩት። ስለዚህ የመጀመሪያ ኦርደራችንን ያስፈልገን ነገር ጨረስን ማለት ነው። ወደ ሁለተኛ ኦርደር ደግሞ ስንገባ 2 ባለ 7 ፍሬ አንድ ሬድ እና አንድ ፒንክ አርለን ነው በሮሊንግ። እዚህ ጋር ደግሞ ሮሊንግ ስንት ብለናል? በ25 ፔታል 11 ፍሬ አበባ ብለናል። ስለዚህ እዚህ ጋር እንመጣና አንድ ሪቫን 11 አበባ ያወጣልናል። ስለዚህ ሬድ ስንት ነው የተጠየቅነው? 7 አበባ ነው የሚያስፈልገን። ፒንክም 7 ነው። ስለዚህ ሁለቱም አንድ ስለሆነ 7 ፍሬ አበባ ብለን አስበናል። ሬድ 2 ፒንክ 2 ብትባሉ ታይምስ ታረጉና 14 አበባ 14 ፒንክ አበባ 14 ቀይ አበባ ያስፈልጋቸዋል ማለት ነው። ስለዚህ አንድ ሪቫን 11 አበባ ያወጣል ካልን እኛ የተጠየቅነው ግን 7 አበባ አይደለ? ስለዚህ ከግማሽ በላይ ሪቫን እንጠቀማለን። የሆነ ያለ ሪቫን ይተርፈናል ማለት ነው። ልክ እዚህ ጋርም አንድ ከሩብ ተጠቅመን የሆነ ያህል ከግማሽ በላይ ቀይ ሪቫን ይተርፈናል። እዚህ ጋርም ይተርፈናል። እሺ ከዛ ደግሞ ፒንክ 7 አበባ ከግማሽ በላይ ነው። እሱም 7 አበባ ከግማሽ በላይ ነው። 11 ነው በሮሊንግ የሚወጣልን፣ 7 ነው የምንፈልገው። ስለዚህ ኦልሞስት የ4 አበባ ሪቫን ይተርፈናል። እዚህም ይተርፈናል ቀይ፣ እዚህም ይተርፈናል ቀይ፣ እዚህኛው ጋርም ቀይ ይተርፈናል። እሺ እንድትይዙልኝ ነው። ሌላው ፔፐር ባለ 7 ፍሬ ስጠቀም ፔፐር ለአንዱ 1 ፍሬ ነው የምጠቀመው። ለአንዱ 1 ነው የምጠቀመው እኔ። እናንተ ግን እንደራሳችሁ ስሬት እንደራሳችሁ ስታይል የሚያስፈልጋችሁን የፔፐር መጠን በምታዩት ቪዲዮ ብቻ ካልኩሌት አድርጉ። እኔ ግን ባለ 7 ፍሬ ስሰራ 1 ፔፐር ነው የሚያስፈልገኝ። ስለዚህ 1 ፒንክ 1 ሬድ አይደለ 2 ፍሬ ያስፈልገኛል። እንደነገርኳችሁ 2 ፍሬ የሚባል ፔፐር አልገዛም። ስለዚህ ወደ 3 ፍሬ አጠቃቀዋለሁ። ከዛም ባምቦ ስኪወር ደግሞ 7 2 ጊዜ አይደለ 14 ፍሬ ባምቦ ስኪወር ያስፈልገኛል። ፍሬ ስላችሁ እንጨቱ ነው። እሺ ላይክ ይሄኛው እንጨት እንደዚህ ያለው እንጨት ነው ፍሬ እያልኩ ያወራሁ ያለሁት። ግሉ ስቲክ ደግሞ ለዚህ ስራ 8 ያስፈልገኛል ብዬ አሰብኩኝ 9 ያደረኩት። ብዙ ጊዜ ግሉ ስቲክ እንዳታሳነሱ፣ መሃል ላይ ካጠረባችሁ በቃ ስራችሁ ስታክ ያደርጋል። ስለዚህ የኦርደር 2ን ጨረስን ማለት ነው። ሶስተኛው ኦርደራችን 3 ባለ 3 ፍሬ ሮሊንግ እና አንድ ቀይ 2 ፒንክ ነው የታዘዝነው። ሮሊንግ ነው። ሮሊንግ ምን ብያችኋለሁ? እዚች ጋር እንዳትረሱ።
በ25 ፔታል 11 ፍሬ ያወጣልናል። በ25 ፔታል 11 ፍሬ ያወጣልናል። ስለዚህ አንድ ሪቫን 11 ፍሬ አበባ ያወጣልናል። ስለዚህ ባለ ስንት የታዘዝ ነው? ባለ 3 ፍሬ የታዘዝ ነው። ሬድ 3 አበባ፣ ፒንክም 3 አበባ። ቅድም እንደነገርኳችሁ እዚህ ጋር የሚተርፈን ሪቫን አለ፣ ቀይ ኦልሞስት ከግማሽ በላይ ተርፈናል። እዚህ ጋርም የሚተርፈን አለ፣ እዚህ ጋርም ፒንክ ይተርፈናል። ስለዚህ ምን እናደርጋለን? ለዚህ ለራሱ ለብቻው ከ11 ፍሬ አበባ ለ3 ብለን አንድ ሙሉ ሪቫን አንገዛም። ስለዚህ እናጠጋገዋለን። ለቀይ ሙሉ ለሙሉ ከዚህ ከሚተርፈው ቀይ አንድ ስለሆነ እንጠቀማለን። ፒንክ ግን 2 ነው። 2 ማለት ለፒንክ ስንት ነው? ሶሪ እዚህ ጋር 6 አበባ ነው። 6 አበባ ነው የሚያስፈልገን። ስለዚህ እዚህ ጋር ፒንክ የለንም። ያለን ፒንክ እዚህ ጋር ነው። ስለዚህ እዚህ ጋር ደግሞ ስንት ነው? 7 ፍሬ አይደለ? ከ11 ስንት ነው የሚተርፈን? አራት ፒንክ ነው የሚተርፈን። እኛ የምንፈልገው ስንት ነው? 6 ፒንክ ነው የምንፈልገው። ስለዚህ እዚህ ጋር አንድ ፒንክ መጨመራችን ግዴታ ነው። አንድ ፒንክ ሪቫን እንጨምራለን እዚህ ጋር። ቀይ አያስፈልገንም ማለት ነው እዚህኛው ጋር። ስለዚህ ለባለ 3 ፍሬው ፔፐር አንዱን ሬድ ስሰራ ባለ 3 ፍሬውን አንድ ፔፐር ነው የምጠቀመው። 2 ፒንክ ስሰራ 2 ነው የምጠቀመው። ስለዚህ ፔፐር አንድ ነው የምጠቀመው። እኔንም አሰራር ለቅቄላችኋለሁ። ታይኒ ሪበን ፍላወር ራፒንግ ሜተድ ነው ምናምን ብዬ ለቅቄዋለሁ። ገብታችሁ በደንብ ይዩት። ስለዚህ አንድ ባለ 3 ፍሬ አበባ ለመስራት አንድ ፔፐር ነው የሚያስፈልገኝ። ስለዚህ እዚህ ጋር ኦርደራችን ስንት ነው? 1 እና 2 3። ስለዚህ ፔፐር 3 ያስፈልገኛል። ባምቦ ስኪወርም እንደዛው 3 ፍሬ አይደለ? ኦርደራችን ስንት ነው? 3። ስለዚህ 9 ፍሬ ባምቦ ስኪወር ያስፈልገኛል። ግሉ ስቲክ ደግሞ 4 ያስፈልገኛል ብዬ አፕሮክሲሜትሊ 5 አደረኩት ማለት ነው። ስለዚህ ገበያ ስትወጡ ይሄንን ነገር ደምርምር አድርጋችሁ ነው መውጣት ያለባችሁ። ኮንክሉድ እናድርገው። ሬድ ቀይ ሪቫን በአጠቃላይ ስንት ያስፈልገናል? እዚህ ጋር 2 አለ ታያችኋላ። እዚህ ጋር 2 አለ፣ እዚህ ጋር 1 አለን። ሶስተኛው ኦርደር ላይ ቀይ የለንም። ስለዚህ 2 እና 1 3 ሪቫን ያስፈልገናል ማለት ነው። ፒንክ ደግሞ የመጀመሪያ ኦርደር ላይ ፒንክ የለንም። ሁለተኛው ላይ 1 ፒንክ ያስፈልገናል። ሶስተኛ ላይ ማንኛውም ብለን 1 ፒንክ ያስፈልገናል። ስለዚህ 2 ጥቅል። እዚህ ጋር ግን ኤክስትራ እናንተ ለማንኛውም ብላችሁ ኤክስትራ መግዛት ከፈለጋችሁ ከኦርደራችሁ ውጪ ጨመራችሁት ሪቫን ካለ ከኦርደራችሁ ውጪ ዝም ብላችሁ ጨምሩ። ከፈለጋችሁ ኦርደራችሁ ውስጥ እንዳታካትቱት። ስለዚህ ፔፐር ደግሞ ይሄው እዚህ ጋር 3 እዚህ ጋር 3 እዚህ ጋርም 3። ስለዚህ ይሄው 3 9 ፔፐር ያስፈልገናል። ባምቦ ስኪወር ደግሞ እዚህኛው ጋር 18 ፍሬ ያለን፣ እዚህኛው ጋር 14 ፍሬ ያለን፣ እዚህኛው ጋር ደግሞ 9 ፍሬ ያለን። 18 ሲደመር 14 ሲደመር 9 41 ፍሬ ነው። ያው አንድ ሽግ እንደነገርኳችሁ እዚህ ጋር 100 ፍሬ ነው የሚይዘው። ስለዚህ አንድ ሽግ ይበቃችኋል ማለት ነው። ኢንቹን ደግሞ እንደነገርኳችሁ ነው፣ እናንተ በፈለጋችሁት ነው። ያው እኔ ብዙ ጊዜ የምጠቀመው በ10 ኢንች ስለሆነ አንድ ሽግ ባለ 10 ኢንች ነው የምፈልገው ማለት ነው። ግሉስቲክ ደግሞ እዚህ ጋር 6 ያስፈልገኛል ብያለሁ። እዚህ ጋር 9 ያስፈልገኛል ብያለሁ። እዚህ ጋር ደግሞ 5 ያስፈልገኛል ብያለሁ። ስለዚህ 6 ሲደመር 9 ሲደመር 5 20 ፍሬ ያስፈልገኛል። ግሉስቲክ ምንም ማስተማመኛ ነገር ስለሌላችሁ እኔ ራሱ በራሴ 5 ጨመርኩበት። ካለቀ አየር ላይ ስለሚያስቀራችሁ ፕላስ አድርጋችሁ ጨምሩ። አሁን ካልኩሌት ካደረግናቸው ውጪ ደግሞ የሚያስፈልጉ ማቴሪያሎች ምንድነው? ፕላስተር ያስፈልገናል። እኔ ባለ 40 ብሩ 2 ገዛለሁኝ። ያው ባለ 40 ብሩ 2 ሙሉ ያስፈልገናል ማለት አይደለም፣ ግን ኤክስትራ አድርጌ የሚገዛው አንድ ነገር ምንድነው? ፕላስተር ነው። ሌላው ደግሞ ሻማ ነው። ባለ 30 ብሩ እኔ አንድ ሻማ 3 ሪቫን አቃጥልበታለሁ። እናንተ ምን ያህል እንደምታቃጥሉ አላቅም፣ ግን አንድ ሻማ 3 ሪቫን ነው የማቃጥልበት። እዚህ ጋር 5 አይደለ ሪቫናችን 2 ሻማ ገዛለሁ ማለት ነው።
ግሊተር ደግሞ ብዙ ጊዜ ከብዙ አበቦች ጋር የሚሄደው ጎልደን ነው። አንድ ባለ 120 ብሩን እገዛለሁኝ። እነዚህ ፕራይሳቸው አሁን ላይ ባለነው ሁኔታ ላይ ያሉ ፕራይሶች ናቸው። በተርፍላይ ሊያስፈልገኝ ይችላል። 5 በተርፍላይ እገዛለሁኝ ብዬ አሰብኩኝ ማለት ነው። ይህን አጠቃላይ ኮንክሉድ ስናደርገው ይህንን ነው በቃ ይህንን ነው ሱቅ ይዛችሁ የምትሄዱት። ይህንን በቃ ዛሬ ለሚያስፈልገኝ ኦርደር 3 ቀይ፣ 2 ፒንክ፣ ፔፐር 9፣ ባምቦ ባለ 10 ኢንች 1፣ ግሉስቲክ 25 ፍሬ፣ ፕላስተር 2፣ ሻማ 3፣ ግሊተር 1፣ በተርፍላይ 5 ብላችሁ ሱቅ ስትሄዱ ይዛችሁ የምትሄዱት ሊስት ይሄ ነው ማለት ነው። ስለዚህ እናንተ እንደ ኦርደራችሁ እንደ ፔፐር አጠቃቀማችሁ እንደ እናንተ ቴስት ነው መሄድ ያለባችሁ። ይሄ የኔ ቴስት ነው፣ በእኔ ፍጥነት ልክ በእኔ አሰራር ልክ ያወጣሁት ነው። ስለዚህ እናንተ ደግሞ ይሄንን ሞር የምታውቁት ፕራክቲስ ስታደርጉ ስትሰሩ፣ አንድ ኦርደር ሲመጣላችሁ ሁለተኛ ኦርደር ሲመጣላችሁ ነው እየለያችሁት የምትመጡት። ስለዚህ በአጠቃላይ እንግዲህ ይሄንን ኦርደር ተቀብላችሁ ምን ያህል ሪቫን፣ ምን ያህል ግሉስቲክ፣ ምን ያህል ፔፐር ደግሞ እገዛለሁ የሚለውን የምታውቁበት ሜተድ እንደዚህ ነው ማለት ነው። ስለዚህ አይ ሆፕ ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። እነዚህ ሜተዶች ይዛችሁ በደንብ ተንቀሳቀሱ። ሌላ ጥያቄና ሀሳብ ኮሜንት ካላችሁ ደግሞ ኮሜንት ላይ ንገሩኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። በቀጣይ ደግሞ ቀጣይ የመረጣችሁትን ቪዲዮ ይዤላችሁ እመጣለሁ። ከቀጣይ ቪዲዮ እስከምንገናኝ ድረስ ቻው። ይሄን ቪዲዮ ደግሞ ላይክ፣ ኮፒ ሊንክ ማድረግ እንዳትረሱ፣ ኮሜንት ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ ሰፖርት እንድታደርጉኝ ጠይቃችኋለሁ። መልኩ ሰፖርት እያደረግኩ ነው። እናንተ ደግሞ ሰብስክራይብ በማድረግ እና ላይክ በማድረግ ሰፖርት አድርጉኝ። ወዳችኋለሁ። ባይ